እንዳለው ራሱ አያውቅም። ለምን ጌም እየተጫወተ አይደለም እየገዛ ማለት ነው የተቀመጠ ቤት ውስጥ ማለት ነው። ማቃለሁ ለምን ቀራለሁ ብሎ ነው ለምን ቀራለሁ ብሎ አንድ አንበሳ ያለውን ሰጥቶ ዝም ብሎ ምን አላለ አልተናገረ ፊቱን አላሳየ እኔ ጋር ነበር እዚህ ጋር እኔ የተጫወኩበት ክላስ ላይ ቁጭ ብሎ ነበር ማለት ነው። አካውንቱን ባን አስደረጉበት። ጭራሽ አንድ ቀን ዋርኒንግ እንደኔ የለውም። አንድ ቀን ዋርኒንግ የለውም አካውንቱ ማለት ነው። የስንት ዓመት ልፋት አቃጠሉበት እኮ ማታ ሰማክ። የጊፍተሮች ቶፒክ አይ እንደዚህ ከሆነ ሙቤ እኛም እንደዚህ አይነት ጦርነት ከፈለጉ እኛም እንደዚህ እኮ መጀመር እንችላለን። ጌም ነው። አንተ ምን ብለሃል? ጌም ነው። እድሪስ ካሸነፍክ አሸነፍክ፣ ካላሸነፍክ አላሸነፍክም። በቃ ያሸነፈ አሸነፈ ጌም ነው። ከዛ በኋላ እንደውም ሌላ ጊዜ መጥፎ ስድብ የቀልድ ተሳደብ እንደውም እንዳትሳደብ ምናምን ብለህ በጥሩ ነው የጀመርከው። ከእሱ ጋር ያጨባጨቡ ልዩ ሰዎች ለምን እንደሆነ ታውቃለህ እንጂ እኔ ኤርትራውያንን አልጠራጠረም። የኔ ሀሳብ ነው አሉ ባንዳ ኢትዮጵያውያን ተብሎ ኢትዮጵያዊ መስሎ ባንዳዎች ድሮም ሀገር የሚሸጡ ሁሉም ሀገር የሚሸጡ ባንዳዎች ናቸው እንጂ እኔ እንደኔ ነው። የኔ ሀሳብ ነው። የአስሊ አይደለም፣ የሙቤ አይደለም። ይቅርታ እኔ ነው የሚወክለው ይሄ ነገር ማለት ነው። ባንዳዎች ናቸው እንጂ አካውንቴን ሪፖርት ያደረጉብኝ በፍጹም እኔ ኤርትራውያን የኔን አካውንት ሪፖርት ያደርጋሉ ብዬ አልተጠራጠርኩም። ለምን ዛሬ እየሰሩ ያሉት ቪዲዮ መረጃ ነው። ለማቃጠል ማለት ነው። ችግር የለውም አብረን ያለ ነው። እዚህ ጋር ይወላችሁ አንድ ነገር ልንገራችሁ። ብዙ ሰዎች እዚህ ሙቤ አንተ ያገባህም አትሳደብ ትሉኛላችሁ። አንድ ነገር ልንገራችሁ። ሙባረክ እኔ ያኔ የመጋኛው ረሱሉላችን ሰለላሁ ዐለይሂ ወሰለም ተሳድቦ ያኔ ከጎኔ የቆመ ወንድሜ ነበረ። በላኢላሃ ኢለላህ መሐመድ እኔ ከሙባረክ ጋር በዘር በምናምን አንገያኝም። እንደናንተ እንደምታስቡት የሚያገያኘን ላኢላሃ ኢለላህ መሐመድ ረሱሉላህ ነው። ያኔ እኔ ከጎኔ ቆሞ ማን ነበረ? እድሪስ መጥቶ እኔ ጋር ነቢያችን ሲሰደብ ከጎኔ ቆሞ ነበረ። አንድ ቪዲዮ ወጥቶ ተሰርተዋል። ነቢዩ ተሰድቦበት ሙስሊም ነው ያኛው ምናምን ብትሉ በኮሜንት እናንተ አታሽቀብጡ። ግን በዛ ወቅት ላይ እኔ ነቢያችን ተሳድቦ ይሄ ሰው ነቢያችን እየተሳደበ እኔ ዝም አልለውም ስል ከጎኔ መጥቶ ሙቤ ያንተም ነቢይ የኔ ነቢይ ነው፣ ይሄ ሰው ቀይ መስመር አልፏል ብሎ ከጎኔ የቆመ እሱ ነው አደለ እንዴ? እድሪስ አንድ ቪዲዮ ሰርተዋል። እናንተ ናችሁ እዚህ የምታሽቃበጡት። አታሽቃበጥ። እናንተ ዝም በሉ። ካልፈለጋችሁ ከዚህ ከቤቴ መውጣት ትችላላችሁ። እንደናንተ አይነት ወረኛ አያስፈልግም። ትክክል ነው። ወንድሜ ከጎኔ በፈለገ ሰዓት ቆሞኛል። ስፈልገው እኔ ደግሞ በፈለገ ሰዓት ከወንድሜ ጎኑ ቆማለሁ። በቃ ይሄ ነው ያለው ነገር። አንዳንድ ሰዎች ወረኞች ናቸው እኮ አሽቀባጢ። አንድ ቀን ለዲኑ ምን ሰርተው ያውቃል? ያ በቃችኋለሁ ለማንም እና ይሄ ጌም ነው። የተወደዳችሁና የተከበራችሁ የኢትዮጵያ ብሔር ብሔረሰቦች ትናንትና የመጣችሁ የሰጣችሁ ያላችሁ ያልሰጣችሁም ዝም ብላችሁ እያያችሁ ነበራችሁ። ታብታብ ያደረጋችሁ ለእናንተ ያለኝ አክብሮት የላቀ ነው። እኔ ደግሞ የምጠላው በምን እንደሆነ አልገባኝም። ለምን እንደሚጠሉኝ ሰውን አልሳደብ፣ የሰውን ብሔር አልነካ፣ የሰውን ማንነት አላንቋሽሽ። በጭራሽ ያመጣኝ ድሃዎችን ለመርዳትና ለማስረዳት እንጂ አላህ በሚያውቀው ጌም ለመጫወት አይደለም። ግን እንኳንም ተያየን፣ ምንም ችግር የለውም። ከዚህ ጀርባ ደግሞ ማን እንዳለው እናውቃለን። ከዚህ ጀርባ ይሄ ሁሉ ብዙ ነገር እኔም መጀመሪያም ከጀርባ ማን እንዳላቀ አንዳንድ ቅድም አሁን እኔ አንዳንድ ያለነው ነገር ደስ አላለኝም። ከይቅርታ ጋር እኔ ሙቤ ግልጽ ነኝ እና እንትና ለአንተ ዲዊት ሰርቶልሃል፣ እንትና ለአንተ ዲዊት ይፈልግ ሙቤን ከፈለግኩና የምደግፈው እኮ ዲዊት ከሰራው ዲዊት ሰራው በዲዊት በሪፖርት ይሄ ፌር አይደለም። ስለዚህ እንደውም እንደገና ይግጠምህ ወንድ ከሆነ በቃ ፌር የሆነ ጌም ተጫወቱ። ያለ ሪፖርት ያለ ምናምን አያሸንፈውም ነበር። እናንተ ራሳችሁ እስኪ አስቡት። 50,000 ሰው ቁጭ ብሎ ታብታብ እየተደረገ በታብታብ ብቻ ራሱ እኮ ማሸነፍ ይችል ነበር። ማንም የሚያውቀው እውነታ እኔ እስከዛሬ ድረስ ጌም ገብቼ ስጫወት የኔ አካውንት ትላንትና እንደሆነ አለንም ቢያንስ 4 ጊዜ ገብቼ ወጥቻለሁ። በዚህኛው ማለት አያሳየኝም። ግን ጨዋታች ነው የሚለኝ መረጃ ፎቶ አንስቼ ያለኝ አሁን
ነው መደገፍ፣ ሙቤ መደገፍ። እኔ መደግፈዋለሁ። ለየኔንም ከፈለጋችሁ ሪፖርት አድርጉና አልኩት። እሱ ራሱ ነግሬ ያለውን ነገር ዝም ብሎ እኔ ጋር እየተቀመጠ ነበር። እዚህ ጋር እኔ ክላስ ያለ ሌሎቹ ከ20 የበለጡ ወንድሞቼ ሳሎን ቁጭ ብላል። እኔ ጋር ቁጭ ብሎ እያጫወተኝ ነበረ። አስሊ ነው ግን ኖርማል ጌም ላይ የሰጠኝን ጊፍት አልሰጠኝም። አንድ አንበሳ ነው የለቀቀው፣ የለውም ከውስጡ ገባ። አንድ እንደ በፊቱ በቃ ተናግሮ አደራችሁን ምናምን እንዳንሸነመ ምንም ነገር ያለው ነገር የለም። በእንትን ነው። ለማንኛውም አንተን ያጋጠመህ አብሽል አስሊ አሁን አዲስ አካውንት ከፍቷል። አስሊ ይሄኛው ይሄ አዲስ አካውንት ነው። አዲስ አካውንት ነው። በሳምንት እንመልሰዋለን። የኔ ቤተሰቦች እዚህ ኦልሞስት 900 ሰዎች አላችሁ። ሁላችሁም ግቡና አሁን የሰራውን እኔም ዲዩት አሰራለታለሁ ስወጣ። አስሊን ሁላችሁም 900 እዚህ ያላችሁ ግቡና አሁን ዲዩት። ሙባረክ መደገፍ እና አለመደገፍ አይደለም። እኔ ሙባረክ ጓደኛዬ ነው። አንድ ሀገር ነው የምንኖረው፣ ጎረቤት ነን። በክፉም በደጉም አብረን የምንወልንና አብረን የምናድር በጣም እንቀራረብ ልጅ ነኝ። ደጋፊነት ሳይሆን ጓደኛዬ ነው እንጂ እንደማደገፍ ጉዳይ ወይ ኢድሪስን አንቋሽቼ ሙባረክን አሞግሼ አይደለም። ምንም አልተናገርኩም፣ አላጫውትም፣ ቪዲዮም አልሰራም። ምንም የተናገርኩት ነገር የለም። እንደ አጋጣሚ ሆኖ ደግሞ ሙባረክ ሲደውልልኝ ከትላንት ወዳ ነው ምናምን ሼም ይዞኝ ነው የሄድኩት። እንደውም ሼም ይዞኝ እንዴት በእኔ ቀን ትቀራለህ? አዘንም አብረን ነው ያዘርነ፣ ደስታዬም አብረን እንጣጣም ስለኝ ነው የሄድኩት። እኔ ቪዲዮ መስራተውና ላይቭ መግባተውና ሰውን ራሱ እጄ አላይ መንጫጫ ስላልተመቸኝ እሱ አሁን ያለበት ክላስ ገባው። ዝም ብዬ ፍራሽ ላይ ቁጭ ብዬ ያለው ከዛ መጨረሻ ላይ እንደ አጋጣሚ ጨዋታ ተጀመረ። እኔ እንደዚህ ነካት አረግ 400 ምናምን ዶላር ውስጥ አለ። እኔ መቼ እንደተሰጠኝ መቼ ውስጥ እንደቀራ ራሱ አላውቅም። ሲያ እሱን አንድ አንበሳና አንድ ፕሌናት ቼንጅ አድርጌ ሰጣሁት። ከዛ ወጣው፣ ጨዋታ አለቀ። እኔ ወጣው፣ ወደ ቤት ገባው። ልክ ገብቼ እንደዚህ ቁጭ ስል መኪና ላይ ነበረች እና እንዳይደብርና አብረን ግብት እንደ ድሮ ብሰጥ ኖሮ ለዛ ነው ትላለህ። ብጫወት ኖሮ የሆነ ሰው ተቀይሞኝ ነው ትላለህ። ምንም ነገር ሳታረግ 2 ወር ሙሉ እንደውም ኦንላይን ሳትገባ ዝም አንበሳ ቪዲዮ ነበረኝ። አይደለም የዛሬ አመት ነው። አንዱ መረጃ እሱ ነው መጣ አሸባሪ ብሎ ነው አየ። እሺ አንዱ መረጃ ደግሞ ለሙባረክና ኢድሪስ ከዚህ በፊት የተጫወቱት ቪዲዮ ነው ያመጣሁት። አንዱ ደግሞ የትናንትና ጌም ነው ያመጣሁት። ምንም ነገር ወርኒንግ አልነበረኝም። ምንም ነገር እኔ አልደንስም፣ አልጨፍርም። እስኪ አሁን እኔ ምን ይሄ ጥፋት የዛሬ የዛሬ 5 ወር የተጫወነውን ቪዲዮ ይኸው የኔና የኢድሪስ 13 ቪዲዮ እንደዚህ ሆነ እና የሆነ ባዳንስ ቢሆን የሆነ ነገር አጥፍተ ተሳድበ ቢሆን እምነት ወይም ብሔርን ነክተ ምናምን ፖለቲካውን ቢሆን ምንም ራም ላይም ከሱ ጋር ብዙ ነገር ሰርቻለሁ። ላሰማ ፈልጋለሁ። አንደኛው እሺ ሀቢቢ እኔም ሆንኩ አስሊም ሆነ ሙቤም ሆን ዘረኛ የሚያስብል እኮ የራሴ ዘር እንጂ እኔጋ ማለት ነው። የራሴ ዘር እንጂ ማንም አይታየኝም። የራሴ ዘር እንጂ ማንም አይኑር። የራሴ ዘር ከየትኛውም ዘር ይበልጣል። አይታችሁ ብላል። አንድ ሁለተኛው እኔ ዘረኛ ብሆን ካለክ አብዮ ውዴታ ማንኛውም ላደረጋችሁት ለሀሳባችሁ፣ ለምኞታችሁ፣ ለሁሉም ነገር ቴንኪዩ አመሰግናለሁ። አካውንት ስር ግባና እንደዚህ አይነት ቪዲዮዎችን ቶሎ ይልኝ። የአንተ ተከታታዮችም ከአንተ ጋር የመጡት እንዳይጎዱ። አንድ ቪዲዮ ማለት ነው አስነሳኝ እኔን ዛሬ
11 ቪዲዮ እንደዚህ አየህ መስመር ያደረግኩበትን ቪዲዮ ሰውን ያልሰደብኩበት 11 ቪዲዮ አስነሳኝ። ሪፖርት አድርግተዋል። አንድ በል ሁለተኛ ትናንትና ሲጀመር አንተ ራስህ አትመጣም ነበር። ለምን በዚህኛው አካውንት ነው የምታገኝ? አላውቅም እኮ እኔ እኮ እየጠበቅኩኝ ቤቱን ሞቅ እያደረኩኝ ሙቤ ሲገባ እንሄዳለን ስሉ ሙቤ ገብተዋል ይሉኛል። አትዋሹ ሙቤ አልገባም ምናምን እላችኋለሁ። ዶ ሙቤ ገብተዋል ብሊቭ ሚ ሙቤ ቢገባ እኔ ይመጣልኛል እዚህ አየዋለሁ ሜሴጅ ይመጣልኛል ስላችሁ ገብተዋል አሉኝ። በኋላ በሉ ኑ ጣልኩና ይዣቸው መጣሁ ማለት ነው ቤተሰቦቼን። ገባ አንተ ጋር ስመጣ ገብተሃል እንዲህ በዚህ አካውንት ገብተዋል። ከዛ በኋላ እኔም ሼር አረኩና እንዲመጡ አረኳቸው እንጂ ትናንትና ሙቤ ቢያንስ 50 ሺህ ሰው መግባት ነበረበት። አድቨርታይዝ እንደተደረገው የሁሉ ኮፒ ሊንክ ተደርጎ ይሄኛው አካውንት ህዝቡ የሚያውቀው ይሄን አካውንት ነው። ያኛው አካውንት አዲስ በለው 1 ሚሊዮን ፎሎወርስ ነው የተሰጠኝ። ማንም ሰው ስር የለም። ገባ አሁን ለምሳሌ የወንድሜ የአስሊ አካውንት ማለት ነው እሱ ለምሳሌ አሁን አዘን ላይ ነው ያለው። ምንም አይነት ስለ ጌምም የሚያውቀው ነገር የለም። ስለ ቀጠሮ የማያውቅም 2 ቀን ነው ከሰማ ወይ 3 ቀን ነው። ስለ እኔ ቀጠሮ የማያውቅም ቲክቶክ ላይ የለም። በዚህ አጋጣሚ አስሊ አዘመላህ አጅረክ አላህ ሰብርን ይስጥህ። እኔም ሰምቼ ነበር ባለፈው ለሙቤም ያው እሱ ጋር ነበርኩኝ ሰምተን ነበር። ያው ለቅሶ ጊዜ ሙቤን ነግቶ ነበር እና እንግዲህ አዘመላህ አጅረክ አላህ ሰብርን ይስጥህ። እሺ እና እዛ ኑሮ አስሊ እኔ ጋር ጆይን አድርጎ የተሸነፍኩበት ቀን የለም እንዳለ ቪዲዮን አነሱብኝ እንጂ ማለት ነው። አንድ በል ያን በቃ ሰው ማሰብ ነበረበት። ገባ ይሄ ልጅ ሰውን አይሳደብም ማየትኛው የሚለው ነገር የለም። ስለ ጌሜ ፕሮሞሽን አልሰራም፣ ቪዲዮ አልሰራልኝም። እራሱ ምንም አይነት ቃል እየተናገረ አይደለም። ዝም ብሎ ቁጭ እያለ ነው አፉን ይዞ ማለት ነው በደረሰበት አደጋ ማለት ነው። አካውንቱን አንድ አንበሳ እንዳለው ራሱ አያውቅም። እሱ ራሱ እንዳለው ራሱ አያውቅም። ለምን ጌም እየተጫወተ አይደለም እየገዛ ማለት ነው የተቀመጠ ቤት ውስጥ ማለት ነው። ማቃለሁ ለምን ቀራለሁ ብሎ ነው። ለምን ቀራለሁ ብሎ አንድ አንበሳ በቃ ያለውን ሰጥቶ ዝም ብሎ ምን አላለ አልተናገረ፣ ፊቱን አላሳየ። እኔ ጋር ነበር እዚህ ጋር እኔ የተጫወኩበት ክላስ ላይ ቁጭ ብሎ ነበር ማለት ነው። አካውንቱን ባን አስደረጉበት። ጭራሽ አንድ ቀን ዋርኒንግ እንደኔ የለውም። አንድ ቀን ዋርኒንግ የለውም አካውንቱ ማለት ነው። የስንት ዓመት ልፋት አቃጠሉበት እኮ ማታ ሰማክ። የጊፍተሮች ቶፒክ እንደዚህ ከሆነ ሙቤ እኛም እንደዚህ አይነት ጦርነት ከፈለጉ እኛም እንደዚህ እኮ መጀመር እንችላለን። ጌም ነው። አንተ ምን ብለሃል? ጌም ነው። እድሪስ ካሸነፍክ አሸነፍክ፣ ካላሸነፍክ አላሸነፍክም። በቃ ያሸነፈ አሸነፈ፣ ጌም ነው። ከዛ በኋላ እንደውም ሌላ ጊዜ መጥፎ ስድብ የቀልድ ተሳደብ እንደውም እንዳትሳደብ ምናምን ብለህ በጥሩ ነው የጀመርከው። ከእሱ ጋር ያጨባጨቡ ልጁ ሰዎች ለምን እንደሆነ ታውቃለህ እንጂ እኔ ኤርትራውያንን አልጠራጠረም። የኔ ሀሳብ ነው አሉ ባንዳ ኢትዮጵያውያን ተብሎ ኢትዮጵያዊ መስሎ ባንዳዎች ድሮም ሀገር የሚሸጡ ባንዳዎች ናቸው እንጂ እኔ እንደኔ ነው። የኔ ሀሳብ ነው። የአስሊ አይደለም፣ የሙቤ አይደለም። ይቅርታ እኔን ነው የሚወክለው ይሄ ነገር ማለት ነው። ባንዳዎች ናቸው እንጂ አካውንቴን ሪፖርት ያደረጉብኝ በፍጹም እኔ ኤርትራውያን የኔን አካውንት ሪፖርት ያደርጋሉ ብዬ አልተጠራጠርኩም። ለምን ዛሬ እየሰሩ ያሉት ቪዲዮ መረጃ ነው፣ ለማቃጠል ማለት ነው። ችግር የለውም አብረን ያለ ነው። እዚህ ጋር ይወላችሁ አንድ ነገር ልንገራችሁ። ብዙ ሰዎች እዚህ ሙቤ አንተ አያገባህም አትሳደብ ትሉኛላችሁ። አንድ ነገር ልንገራችሁ ሙባረክ፣ እኔ ያኔ የመጋኛው ረሱሉላችን ሰለላሁ ዐለይሂ ወሰለም ተሳድቦ ያኔ ከጎኔ የቆመ ወንድሜ ነበረ። በላኢላሃ ኢለላህ መሐመድ። እኔ ከሙባረክ ጋር በዘር በምናምን አንገያኝም እንደናንተ እንደምታስቡት። የሚያገያኘን ላኢላሃ ኢለላህ መሐመድ ረሱሉላህ ነው። ያኔ እኔ ከጎኔ ቆሞ ማን ነበረ? እድሪስ መጥቶ እኔ ጋር ነቢያችን ሲሰደብ ከጎኔ ቆሞ ነበረ። አንድ ቪዲዮ ወጥቶ ተሰርተዋል። ነቢዩ ተሰድቦበት ሙስሊም ነው ያኛው ምናምን ብትሉ በኮሜንት እናንተ አታሽቀብጡ። ግን በዛ ወቅት ላይ እኔ ነቢያችን ተሳድቦ ይሄ ሰው ነቢያችን እየተሳደበ እኔ ዝም አልለውም ስል ከጎኔ መጥቶ ሙቤ ያንተም ነቢይ የኔ ነቢይ ነው፣ ይሄ ሰው ቀይ መስመር አልፏል ብሎ ከጎኔ የቆመ እሱ ነው አደለ እንዴ? እድሪስ አንድ ቪዲዮ ሰርተዋል። እናንተ ናችሁ እዚህ የምታሽቃበጡት። አታሽቃበጥ። እናንተ ዝም በሉ። ካልፈለጋችሁ ከዚህ ከቤቴ መውጣት ትችላላችሁ። እንደናንተ አይነት ወረኛ አያስፈልግም። ትክክል ነው።
ወንድሜ ከጎኔ በፈለገ ሰዓት ቆሞኛል ስፈልገው፣ እኔ ደግሞ በፈለገ ሰዓት ከወንድሜ ጎን ቆማለሁ። በቃ ይሄ ነው ያለው ነገር። አንዳንድ ሰዎች ወረኞች ናቸው እኮ አሽቀባጢ። አንድ ቀን ለዲኑ ምን ሰርተው ያውቃል? ያ በቃችኋለሁ ለማንም እና ይሄ ጌም ነው። የተወደዳችሁና የተከበራችሁ የኢትዮጵያ ብሔር ብሔረሰቦች ትናንትና የመጣችሁ የሰጣችሁ ያላችሁ ያልሰጣችሁም ዝም ብላችሁ እያያችሁ ነበራችሁ። ታብታብ ያደረጋችሁ ለእናንተ ያለኝ አክብሮት የላቀ ነው። እኔ ደግሞ የምጠላው በምን እንደሆነ አልገባኝም። ለምን እንደሚጠሉኝ ሰውን አልሳደብ፣ የሰውን ብሔር አልነካ፣ የሰውን ማንነት አላንቋሽሽ። በጭራሽ ያመጣኝ ድሃዎችን ለመርዳት እና ለማስረዳት እንጂ አላህ በሚያውቀው ጌም ለመጫወት አይደለም። ግን እንኳንም ተያየን፣ ምንም ችግር የለውም። ከዚህ ጀርባ ደግሞ ማን እንዳለው እናውቃለን። ከዚህ ጀርባ ይሄ ሁሉ ብዙ ነገር እኔም መጀመሪያም ከጀርባ ማን እንዳላቀ አንዳንድ ቅድም አሁን እኔ አንዳንድ ያለነው ነገር ደስ አላለኝም። ከይቅርታ ጋር እኔ ሙቤ ግልጽ ነኝ እና እንትና ለአንተ ዲዊት ሰርቶልሃል፣ እንትና ለአንተ ዲዊት ይፈልግ ሙቤን ከፈለግኩና መደግፈው እኮ ዲዊት ከሰራው ዲዊት ሰራው በዲዊት በሪፖርት ይሄ ፌር አይደለም። ስለዚህ